የተከበራችሁ አድማጮቻችን በተያያዘ ዜና ደግሞ የኢትዮጵያ ልማት ባንክ ለግብርናና ለአነስተኛ ኢንተርፕራይዞች ለልማት የሚውሉ የ110 ሚሊዮን ዩሮ የገንዘብ ድጋፍ አግኝቷል። የኢትዮጵያ ልማት ባንክ ዩሮፕ ኢንቨስትመንት ባንክ የዓለም አቀፍ ክፍል ጋር በመተባበር የኢትዮጵያን የግብርና ዘርፍ ለማቀላጠፍና የሀገር ውስጥ የንግድ ተቋማትን ለማጠናከር የሚውል የ110 ሚሊዮን ዩሮ የገንዘብ ድጋፍ ማግኘቱን አስታውቋል። ከጠቅላላው የገንዘብ ድጋፍ ውስጥ 50% በሴቶች ለሚመሩ ኢንተርፕራይዞች እንደሚውልም ተጠቁሟል። እንዲሁም ከገንዘቡ 20% የሚሆነው ደግሞ በማህበረሰቡ የአካባቢና የኢኮኖሚ ድንገተኛ አደጋዎችን እንዲቋቋሙ ለሚያስችሉ የአየር ንብረት ለውጥ መላመድ ስራዎች ይመደባል ተብሏል። መርሃ ግብሩ ለስርዓተ ጾታ እኩልነትና ለአየር ንብረት ለውጥ መቋቋሚያ ቅድሚያ በመስጠት የኢትዮጵያን የግብርና ምርት ሰንሰለት እንዲያጠናክርም ይጠበቃል ነው የተባለው። ታዲያ ምርታማነትን በመጨመር አነስተኛና መካከለኛ የንግድ ተቋማት ተለዋዋጭ በሆነው የአየር ንብረት ውስጥ ውጤታማ እንዲሆኑ አቅማቸውን ያሳድጋል ተብሎም ይገመታል። ቀጥለናል። የተከበራችሁ አድማጮቻችን እያደመጣችሁት ያላችሁት የኢትዮጵያውያን ከሆነው ኢትዮ ኤፍኤም 7.8 የዕለተ ማክሰኞ ኢትዮ አመሻሻችንን ነው። እናንተም አድማጮች አብራችሁን 6321 ላይ መልእክት ላኩልን። አሁን ደግሞ ከባህር ማዶ ወዳገኘናቸው መረጃዎች እናልፋለን። የእስላማዊ ድርድር ሳይጀመር አጣብቂኝ ውስጥ ገብቷል እየተባለ ነው። የሁለቱ ሀገራት ልኡካን ፓኪስታን ገብተዋል ብሏል አልጀዚራ። ከቴህራን የተነሳ የልኡካን ቡድን የለም ይላል ደግሞ የኢራን ሚዲያዎች። በአሜሪካና በኢራን መካከል ዛሬ በፓኪስታን ሊካሄድ የታቀደው ሁለተኛ ዙር የሰላም ድርድር በልኡካኑ ጉዞ ዙሪያ በሚቃረኑ መረጃዎች ሳቢያ አጣብቂኝ ውስጥ መውደቁም እየተሰማ ይገኛል። ታዲያ አልጀዚራ መሰል የዜና ምንጮች ሁለቱ ሀገራት ልኡካን ኢስላማባድ መግባታቸውን ቢዘግቡም የኢራን መንግስት ግን ሚዲያዎች እስካሁን ከቴህራን የተነሳ ቡድን አለመኖሩን በመግለጽ መረጃውን እያስተባበሉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ታዲያ ምክትል ፕሬዚዳንት ጂዲ ቫንስ ወደ ስፍራው ማምራታቸውን ቢናገሩም ነጩ ቤተ መንግስት ግን አሁንም ከኢራን በኩል አረንጓዴ መብራት እየተጠባበቀ መሆኑን እየጠቆመ ይገኛል። የኢራን ልኡክ ቡድን ጉዞ የዘገየው የእስላማዊ አብዮታዊ ዘብ አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን እገዳ ሳታነሳ ድርድር መጀመር የለብንም በሚል በፈጠረው የውስጥ ፖለቲካ ጫና መሆኑን ዘገባዎች እያመላከቱ ይገኛሉ። ይህ መወላወል ታዲያ የሁለቱ ሀገራት የዲፕሎማሲ ሂደት ምን ያህል ስስና በጥርጣሬ የተሞላ መሆኑን ማሳያ ተደርጎ ተወስዷል ነው የተባለው። ተመልሰናል። የተከበራችሁ አድማጮቻችን አብራችሁን ሁኑ እስከ 1 ሰዓት 6321 ታዲያ መልእክታችሁን ላኩልን። በዜና ክፍል ቢነሳ ምሽታችሁስ ምን ይመስላል የሚለው 6321 ላይ ላኩልን። አሁን ደግሞ አጫጭር ዜናዎቻችን እዚህ ላይ ገታ እናደርግና ቀዳሚ ወዳደረግነው ወደ ሀገር ውስጥ ወደ ኢትዮ መልከታ ጥንቅራችን እናልፋለን። የዛሬው ኢትዮ መልከታ ጥንቅራችን ታዲያ ወደ አርብቶ አደሮች ነው ትኩረቱን የሚያደርገው። አርብቶ አደሮች ላይ ትኩረት አድርገው ከሚሰሩ ሀገር በቀል ድርጅቶች መካከል የአንደኛውን እንቅስቃሴ ተግዳሮቶችም እንመለከታለን። ታዲያ በዚህ ውስጥ ታዲያ በገበሬዎች በተለያዩ አካባቢዎች የሚገኙ የአርብቶ አደር ማህበረሰቦች በርካታ ማህበራዊና ኢኮኖሚያዊ ፈተናዎች ይገጥሟቸዋል። እነዚህ ችግሮች ለመቅረፍና ዘላቂ ሰላምን ለማስፈን የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ ነው ባለ ይገኛል። በዛሬው ምልከታችን አርብቶ አደሮች ላይ ትኩረት አድርገው ከሚሰሩ ሀገር በቀል ድርጅቶች መካከል የአንደኛውን እንቅስቃሴና ተግዳሮቶችን እንመለከታለን። አዲስ ዓለም አበባ አዘጋጅቶታል። ወደዚያው እናልፋለን። የተፈጥሮም ይሁን ሰው ሰራሽ ችግሮች ከፍተኛ ኪሳራ ከሚያስከትሉባቸው የህብረተሰብ ክፍሎች መካከል አርብቶ አደሮች ተጠቃሽ ናቸው። ድርቅ በሚከሰትበት ወቅት በርካታ እንስሳት ያልቃሉ። አርብቶ አደሮቹም ለወትሮ ከብቶቻቸውን ያበሉ የነበሩት ድርቅ ሲከሰት ግን እንስሳቱን ለመብላት ይገደዳሉ። ከዚያም አልፎ በደህናው ጊዜ ከብቶቻቸውን የሚያበሉትን ስራ ስር ለመብላት የተገደዱባቸው ጊዜያትም ነበሩ። በሰው ሰራሽ ችግሮች ደግሞ በግጦሽ መሬትም ይሁን በአዋሳኝ ቦታዎች በሚነሱ ግጭቶች የሰውም የእንስሳትም ህይወት ይጠፋል። እነዚህ ችግሮች እንዳይከሰቱ ቀድሞ መከላከልና ከተከሰቱም አፋጣኝ የመፍትሄ እርምጃ ለመውሰድ ከመንግስት ባሻገር በአርብቶ አደሩ ላይ ትኩረት አድርገው የሚንቀሳቀሱ ተቋማት ትልቅ ሚና አላቸው። በዚህ ጥንቅራችን በአርብቶ አደር አካባቢዎች ላይ ትኩረት አድርገው ከሚሰሩ ሀገር በቀል ድርጅቶች መካከል የአንደኛውን ተቋም እንቅስቃሴ እንቃኛለን። ተቋሙ ፓስቶራሊስትስ ኢኒሺዬቲቭ ዴቨሎፕመንት ኤድ በምህጻረ ቃሉ ፒዳ ይሰኛል። ለአርብቶ አደሮች ለተነሳሽነትና ለልማት ድጋፍ የሚያደርግ ሀገር በቀል ድርጅት ነው። የድርጅቱ ዋና ስራ አስፈጻሚ አቶ አብዱላሂ ሰይድ ከኢትዮ ኤፍኤም ጋር በነበራቸው ቆይታ በአርብቶ አደሩ
አካባቢ ሰላምን ለማስፈንና ልማትን ለማምጣት ሴቶችን ለማብቃት የአካባቢ ጥበቃ፣ አስቸኳይ የምግብ እርዳታን ጨምሮ እየሰሯቸው ስላሉ ስራዎች ከነገሩን እንጀምር። ድርጅቱ ከተቋቋመ 5 ዓመት አስቆጥሯል። በዚህ ዓመት አምስት የተለያየ ፕሮጀክት ይዞ እየተንቀሳቀሰ የሚገኝ ድርጅት ነው። ከ2020 ጀምሮ እስካሁን ወታደሮች ህብረተሰብ ላይ በተለያየ ዘርፍ ላይ እየሰራ ነው የሚገኘው። ስፔሻሊ በውሃ፣ በጤና፣ በኤመርጀንሲ ፉድ ሪሊፍ፣ ሁማን ራይት ፕሮቴክሽን እንደዚሁም በፒስ እየሰራ ይገኛል። ከረንትሊ በ2025 እስከ 2026 ያለው በተለያየ ፕሮጀክቲን ፒስ ጉዳይ ላይ የሀገሪቷን ነባራዊ ሁኔታ ከግንዛቤ ውስጥ በማስገባት ከWHH ከአውሮፓ ዩኒየን ከWHH እና እንዲሁም ከአየርላንድ ኤምባሲ ካገኘው ፈንድ ህብረተሰቡን ሞየሌ ላይ ያለው ህብረተሰብ ስፔሻሊ ቦርደር ላይ ያሉት በሶማሌ እና በኦሮሚያ መካከል ያለውን የሶሻል ኮሄዥንን እንደዚሁም የፒስ ፎረምን በተለያየ ፎረምና ዲያሎግን በማዘጋጀት ስራ ላይ ተሰማርቶ ይገኛል። እንደዚሁም ከኢትዮጵያ ኔድ ያገኘው IDP ላይ የተሰማሩት ሴቶችን በፕሮቴክሽን ላይ እየሰራ የሚገኝ ድርጅት ነው። እንደዚሁም በሶሻል ፎረም ላይ ውመን ኢምፓወርመንት ላይ ተሰማርቶ እየሰራ ይገኛል። በመግቢያችን ላይ እንዳነሳ ነው እንዲህ ያሉ የሲቪል ማህበረሰብ ድርጅቶች በተለያዩ ምክንያቶች ለሚነሱ አካባቢያዊ ግጭቶች መፍትሄ ማበጀት ላይ ቀላል የማይባል ሚናን ይወጣሉ። ፒዳም በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች የሚከሰቱ ግጭቶችን በዘላቂነት ለመፍታት የሚያደርገው ጥረት ስኬታማ እንደሆነም አቶ አብዱላሂ ይናገራሉ። ድሮ በጦርነትና በግጭት የሚታወቁ አካባቢዎች